ሀብታም በመኪና ሲያልፍ ድሃ መንገድ ይዘጋል ይባላል። አረ በስቤ ትላንት አብረን በእግራችን ስንዞር አልነበር እንዴ? ዛሬ ቤት ስገዛ መንገዱ ጠበበ። ቃልዬ አሁን ጊዜው ተቀይሯል። እኔ እናንተ አንድ ልንሆን አንችልም። ባምዬ አንቺ በጣም ቆንጆ ነሽ። ይሄ ቃልዬ ለምን በእግሩ እያዞረ ያደክምሻል? በዚች መኪና ለምን አትንፈላሰሽም? ቢያንስ ፀሐይ አይመታሽም። በስቤ ጓደኛ ማቾች ነን ብለን ነው ዝም ያለ። መኪናው ያንተ ሊሆን ይችላል፣ የእሷ ልብ ግን ያንተ ሊሆን አይችልም። እቺ ቪትስ ጭንቅላት ላይ የወጣች ይመስለኛል። እኔ ከቃልዬ ጋር በእግሬ መሄድ ከአንተ ጋር በቪትስ ከመሄድ በላይ ኩራት ይሰጠኛል። ፍቅር በነዳጅ አይሰራም። እሺ ፍቅር በባዶ አይሰራም ለማለት ነው። ዛሬ ደግሞ ምን ልገዛላት ነው? ቃሪያና ሽንኩርት። ምናልባት ቪትስ የለኝ ይሆናል፣ ግን ለባም የገባውላትን ቃል አከብራለሁ። አንተ ግን በተራ ቆርቆሮ ጓደኞች የለወጥክ። ዛሬ በሄሊፖፕ አታላት ሊሆን ይችላል፣ ነገ ግን የቤት ኪራዩ ሲመጣ ሄሊፖፑ ይመራሃል። አየህ፣ መኪና ለሰው ልጅ መሄጃ እንጂ መመኪያ አይደለችም። ዛሬ እኛን ድሃ ብለህ ሰድበን፣ መኪና ግን ሰው ያስፈልገኛል ብላ ቆመች። በስቤ ያንተ መኪና ነዳጅ አልቋት ሳይሆን ያንተ ኩራት ከብዷት ነው የቆመችው። መኪና በገንዘብ ይገዛል፣ ስብዕና ግን በነፃም አይታደልም። የሰው ሀብት የሰው ነው በስቤ።